ሰላም ሰላም ዛሬ የእግር ኳስ ውበትና አርሰናል በሚል ርዕስ እንመለከታለን። የእግር ኳስ ጨዋታ ውበት ያነሁልላል፣ ድራማዊ ትዕይንት አለው። እግር ኳስ ክህሎትን ይጠይቃል፣ አንዳንዴም እድል ይጫነዋል። እግር ኳስ ዘር፣ ቀለም፣ ሃይማኖት አይለይም። በመሆኑም የዓለም እግር ኳስ ብቃትን መሰረት አድርጎ ከየትኛውም አህጉር ይመለምላል። እግር ኳስ ጨዋታ በአውሮፓ በደምሳሳው የእንግሊዝ ፕሪሚየር ሊግ በተለይ የሰሜን ለንደን ውድ ክለብ ስለ አርሰናል ጠብታ መናገር አሉባልታ አይደለም። እንደ አውሮፓ አቆጣጠር 1886 በሰራተኞች ቡድን ተቋቁሟል። 1913 ሃይበር ስታዲየም፣ 2006 ኤሚሬትስ ስታዲየም የተዘዋወረው አርሰናል በፕሪሚየር ሊግ ታሪክ ሳይሸነፍ ዋንጫ ያነሳ፣ 13 ፕሪሚየር ሊግ፣ 16 ኮሚኒቲ ሺልድ፣ 14 ኤፍኤ ካፕ የበላ የመድፈኞች ታላቅ ችሎታና አሻራ ያስቀመጠ እነ ሃርበርት ጀርማን፣ አርሰን ቬንገር አርሰናልን ያሰለጠኑ መካከል ይገኙበታል። ከተጫዋቾች ቴሪ ዳንኤል ሄነሪ፣ ፓትሪክ ቬራ፣ ከቅርቦቹ ቡካዮ ሳካ፣ ገብርኤል ጄሱስ የመሳሰሉ ጥቋቁር ከዋክብትን አፍርተዋል። ከፍተኛ ሳምንታዊ ደሞዝ ከ200 ሺህ በላይ የሚያገኙ ቪክቶር ዩክሬብ፣ ኤድጋርድ ዴክላን ራይስ፣ ገብርኤል ጄሱስ፣ ቡካዮ ሳካ ይገኛሉ። የእንግሊዝ ፕሪሚየር ሊግ የዓለማችን የእግር ኳስ ውበትን የጨመረ ከዕለት እንጀራ ፈላጊ እስከ ታላቅ ሀገር መሪዎች፣ ነጋዴዎች ከገጠር እስከ ከተማ አጀንዳ ሆኖ ይወራበታል። ብዙሃኑ አርሰናልን እንደሚደግፉ መረጃዎች ያመለክታሉ። ቀላል የማይባል ህዝብ በቴሌቪዥን መስኮት ይመለከታል። የእንግሊዝ ፕሪሚየር ሊግ ባይኖር አሰልችና እጅ የሚል ህይወት ሊበዛ ይችል ነበር። በመዝናኛው ዓለም ዋይኔ ሮኒ እና ክርስቲያን ሮናልዶ በእንግሊዝ ፕሪሚየር ሊግ የተጫወቱ ዝነኞች በተለይ አርሰናልን ያደንቃሉ። በቅርቡ በሰጡት ማስተያየት አርሰናል ዘንድሮ ዋንጫውን ይረከባል ብለዋል። በሀገራችን የአርሰናል ጨዋታን ለመመልከት ነጋዴ ሱቅ ዘግቶ ሌላውን ጉዳዩን ስራውን ቸል ብሎ በየሆቴሉና መዝናኛ ቦታዎች ስክሪን ያፈጣል። ይህ ምትሃት ነው። ለዚህም ነው በደጋፊ ጫማ ሆኖ ማየት የሚያስፈልገው። የእግር ኳስ ውበት ቴክኒክና ታክቲክ ብዙ መልፋት ጋር ተዳብሎ ፍልሚያው ትኩረት ላይ ኮሜዲና ትራጀዲን ያንጸባርቃል ይሆናልም። አርሰናል ዋንጫ ያለመብላት ግስጋሴው የህልም እንጀራ የሆነበት በርካታ ዓመታትን አስቆጥሯል። አርሰናል ከተለያዩ ሀገራት ምርጦችን በማሰባሰብ የታወቀ ነው። በአንድ ወቅት 11 የተለያዩ ሀገራት ተጫዋቾች ነበሩት። ወደዳችሁ ጠላችሁ የዓለም መነጋገሪያ ክስተት ሆኗል። አርሰናል ዳቦ አይሆንም የሚሉት ሰዎች ሳይቀር ምን ተፈጠረ፣ ማን አሸነፈ በማለት መጠየቃቸውም እውነት ነው። ቀስ ብለውም አርሰናል ዳኞች አይዋጣለትም በማለት ደጋፊ መሆናቸውን በቁጭት ይገልጻሉ። አርሰናልም ከክለብ በላይ ነው፣ አሸነፈም ተሸነፈም ድጋፋችን አናቋርጥም የሚሉ ሚሊዮን ህዝቦች አሉት። አሰልጣኝ ቬንገር መሰረት ይጣሉት ለዛሬው አሰልጣኝ አርቴታ ሙሉ አቅም ሆነዋል። ስንቱን የህይወት ደስታ የሚሰጡ ተጫዋቾችን ማንሳት ጊዜም አይበቃም። ወዳጄን ምኞታችንን እንግለጽ። በመጨረሻም ስለ አርሰናል ከሚባሉት ነገሮች አርሰናል የአፍሪካውያንን ልብ የገዛ እየተወደደ የሚጠላ አድርሶ ተመላሽ ለሀያል ቡድኖች ጠጣር ለቀላሎች ተንበርካኪ የልብ ካውያ የእግር ኳስ ውበት ፈርጥ በጉዳት የሚታመስ የኢንተርቴይንመንቱ ዓለም ወይም ደስታ ፈጣሪ ዋጋ ያለው አወዛጋቢና ጀግና አሰልጣኞች አሉት የሚሉ ይገኙበታል። ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ። The best midfield player in the Premier League? Oh, he's very close. He wouldn't be the best for me.
If you're talking about all-round midfield player, I would say Declan Rice would just pip him for me. I just think he's got an extra little bit of quality with the ball.